ሰላም ጤና ይስጥልን እንዴት ናችሁ? የኢትዮ ነጋሪት ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ ነበር አሜሪካና እስራኤል። ይህንንም ከጠበቁ በኋላ የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሚንን የመግደል እርምጃ ብዙዎች እንደጠበቁት ሳይሆን ድንገት ባገኙት መረጃ ሊፈጽሙ ችሏል። ይህ የሆነበት ምክንያትም አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባው ወሳኝ የስለላ መረጃን ለመጠቀም መወሰናቸው ነው። ተመሳሳይ ሰዓት ሌሎች ወታደራዊ እና የደህንነት ባለስልጣናት ስለሚሰበሰቡበት ስፍራም መረጃው ደርሷቸው ነበር። ለወራት አሜሪካና እስራኤል የጠቅላይ መሪን እንቅስቃሴም ሲከታተሉት ነበር። የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጥ እንደነበር ብዙ መረጃዎች ያሳያሉ። ካሚኒ ከደህንነት ክትትላቸው እጅግ ውስብስብ ከሆነው የመከታተያ ስርዓታቸው ሊያመልጥ አልቻለም ነበር ያሉ። ይህን የገለጸው መረጃም የሚያቀርብልን ሰው ሊያመላክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነበር። ፕሬዝዳንት ትራምፕ ከባለስልጣኖቻቸው ጋር ተቀምጠው ሲወያዩም የፎቶ ባለመብት የምስሉ መገለጫ ትራምፕና ኃላፊዎቻቸው በማር በሚገኘው ጊዜያዊ ቢሮአቸው የጦርነት ሁኔታውን ሲከታተሉት ባለፉት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያዙ ሳይንቲስቶች እንዲሁም ባለስልጣናት ላይ ኢላማ በማድረግ ጥቃትም ሰንዝራለች። እንግዲህ በዚህ ወቅትም ነው የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮም እና የተንቀሳቃሽ ስልክ ስርዓቶች መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴ የሚያካተተ ጭምር እንደሆነ ተነስቷል። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚያ በተጨማሪ ደግሞ እንቅስቃሴያቸውና ተጋላጭ የሚሆኑበትን ቅጽበት ለማግኘትም እንደሚያግዝ ተነግሯል። አያቶላህ ካሚል በአሁኑ ብቻ ሳይሆን ከዚህ ቀደምም የግድያ ሙከራ ተደርጎባቸዋል። በ1989 አያቶላህ ካሆሜን ሲሞቱ አያቶላህ ካሚኒ ተተክተዋል። ጠንካራ የሃይማኖት መሰረት ያላቸውም ተብለው ተተችተውም ነበር። ብዙ ድክመት ያለብኝ ሰው ነኝ ሲሉ ነበር የመጀመሪያ ንግግራቸውን ያደረጉት። ሆኖም ግን የፈጣሪ እርዳታ ተጨምሮበት የተጣለብኝን ከባድ ኃላፊነት በሙሉ አቅሜ እወጣዋለሁ ብለው ቃል ገብተው ነበር። የአያቶላህ ካሚል የቅርብ ሰዎች ካሚኒን እምብዛም ስላላመኗቸው በጥንቃቄ የሚጓዙ ነበር። ለዓመታት ከእይታ ተሰውረው ለመኖር ተገዷል። የሻህ ሚስጥራዊ ፖሊስ 6 ጊዜ አስሮ ማሰቃይቷቸዋል። በአብዮታዊ ወቅት በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ዋነኛ ከሆኑ መሪዎች አንዱ ለመሆንም በቅቷል። የሻህ መንግስት ሲገረገዝ ስልጣን የተረከበው አብዮታዊ ካውንስልም ተቀላቅሏል። የሽግግር መንግስት የተመሰረተው በዚሁ ካውንስል ነበር። የመጀመሪያ ስልጣናቸው የመከላከያ ምክትል ሚኒስትርነት ነበር። የቴህራን የአርብ ጸሎት መሪ ሆኖም አገልግለዋል። ፖለቲካ ስብከታቸው በመላው ኢራን ይሰራጭ ነበር። የተወለዱት እንደ አውሮፓውያኑ አቆጣጠር በ1939 ማሻሃድ ከተማ ውስጥ ነው። አባታቸው የሺ ሃይማኖታዊ መሪም ነበሩ። አያቶላህ አሊ ካሚን በድህነት እንዳደጉ ቢነገርም ሃይማኖታዊ ቤተሰብ እንደማደጋቸው እሳቸውም ጥብቅ ሃይማኖታዊ እንዲሆኑ አድርጓቸዋል። ከዳቦና ዘቢብ ውጪ የሚመገቡት እንዳልነበረም ይነገር ነበር። በማሻሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረው ወደ ናቻና ኢራቅ ተሸጋግረውም እንደነበር ይገለጻል። በሃይማኖታዊ የኢራን ከተማ ቆመው ውስጥም ተምረዋል። ኋላ ላይ እስላማዊ ዘመን የመሰረተ መሪዎችን ጨምሮ በርካታ የሃይማኖት መምህራንን አስተምሯቸዋል። የኢራኑ ንጉሳዊ አስተዳደር አጥብቀው ያወግዙት ነበር። የሻህ አስተዳደር በ1979 አብዮታዊ የስልጣን ተወግዶ በ86 ዓመቱ አያቶላህ አሊ ካሚል ለረጅም ጊዜ በስልጣን ከቆዩ መሪዎችም አንዱ ነበሩ። ለ4 አስርት ዓመታት ኢራንን በአምባገነንነት አስተዳደራቸው ስርም አዝልቋቸዋል። አሜሪካና እስራኤል ጥምር ጥቃት የተገደሉበት ጠቅላዩ መሪ ከአውሮፓውያኑ 1989 ወዲህ ኢራንን አስተዳድሯል። በ1979 የኢራን አብዮትን ተከትሎ ሁለተኛው የኢራን መሪ ነበሩ። የኢስላማዊ አብዮት ዘብ እንዲሁም የኢራን ጠቅላይ መሪ መገደላቸውን ተከትሎ ሀገሪቱ ብሔራዊ ሀዘን ካወጀች በኋላ ጦርነቱ ተፋፍሟል። ከ10 የሚበልጡ ሀገራት በዚህ ጦርነት ውስጥ ተካተዋል።
እስራኤልና አሜሪካ በኢራን ላይ የከፈቱት መካከል ጥቃትን ተከትሎ ኢራን የዓለም ወሳኝ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋለች የሚል ስጋትን ፈጥሯል። የምድራችን 1/5 ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል የሚያልፍ እንደሆነም ይገለጻል። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን ጠላት በምትችላቸው ሀገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖን ለማስፋት የባህር ሰርጡንም ልትዘጋ ትችላለች። የቀድሞ ዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ለቢቢሲ እንደተናገሩት የከፋ ሁኔታ ሰርጡን ሊዘጋው ያስችላል። የአሜሪካ የኢነርጂ መረጃ አስተዳደር እንደሚያመላክተው በ2023 የመጀመሪያው አጋማሽ በቀን 20 ሚሊዮን በርሜል ነዳጅ አልፎ ይገመታል። ይህ በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል እንደማለት ነው። በባህር ሰርጡ ላይ የሚከሰተው ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦትና ከፍተኛ መዘግየት ሊያስከትልም እንደሚችል መረጃዎች ያሳያሉ። ይህም ወዲያውኑ በዓለም ዙሪያ ከፍተኛ የሆነ የዋጋ ንረት እንዲፈጠር ያደርገዋል። ነገር ግን ተንታኞች እንደሚሉት ግጭቱ እየተባባሰ የሚሄድና የሚራዘም ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉም አስጠንቅቋል። የሆርሙዝ ሰርጥ ምን ያህል ጠባብ ነው? በኢራንና በኦማን መካከል የሚገኝ መተላለፊያም እንደሆነ ይገለጻል። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ ቦታ 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫ ለትልልቅ መርከቦች ደህንነት የጠበቀ መሆኑንም ያረጋገጠ ሲሆን በመካከልም ክብደት ያለው ነዳጅ ነው ለመጓዝ ምቹ መሆኑ ይገለጻል። ለዚህም ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋራህ ባህር ሰላጤ ሲያልፉም በኢራንና በአረብ ሀገራት መካከል አወዛጋቢ በሆነው የቱንብ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፍ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃዎች ከግምት እንደሚገባም ነው ባለሙያዎች የሚያስረዱት። ሌላው ደግሞ ዜናችን ትራምፕ የኢራን ተተኪ መሪውን መግደላቸውን አስታውቋል። ፕሬዚዳንት ዶናልድ ትራምፕ እንዳስታወቁት ከሆነ አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ከፍተኛ ውጤት እያስመዘገበ ነው ብሏል። ጥቃቱ የበላይ መሪውን አያቶላህ አሊ ካሚነን ጨምሮ እሳቸውን ይተካሉ ተብሎ የሚታሰቡ ዋና ዋና እጩዎችን በሙሉ መደምሰሳቸውን ታወቁት። ተተኪ የለም። ጥቃቱ በጣም ስኬታማ ስለነበር አሁን እኛ የምናውቃቸው ተተኪዎች በሙሉ አልቋል ሲሉም ፕሬዝዳንቱ ገልጸዋል። በሁለተኛና በሶስተኛ ደረጃ የነበሩትም ተገድለዋል ያሉት ፕሬዝዳንት ዶናልድ ትራምፕ በዚህ ወቅት ቢያንስ 3 የአሜሪካ ወታደሮች ህይወታቸው ማለፉንም ገልጿል። ይህ ክስተት በመካከለኛው ምስራቅ ያለው ጂኦፖለቲካ ሁኔታ በሙሉ ሊቀይረው እንደሚችልም እየተነገረ ይገኛል። የእስራኤል መገናኛ ብዙሃን እንደዘገበው ከሆነ የኢራን ጊዜያዊ የበላይ መሪ አያቶላህ አሪፍ በቴህራን ላይ በተፈጸመ አዲስ የአየር ድብደባም መገደላቸውን ነው በተመሳሳይ እየገለጸ ያለው። ግለሰቡ ለዚህ ኃላፊነት የተሾሙት ዛሬ ሆኖ ሲሆን ይህ የሆነው ቀደም ብሎ በተካሄደ የተቀናጀ ወታደራዊ